ፍራሽ ተነጥፎ ታች ቀና ብዬ ሳይ ጠዋት ላይ እሷ ከአንደኛው ጋር ተኝታለች አልጋ ላይ። በምን ሰዓት እንደመጣች አላውቅም፣ ግን ጠዋት ላይ ስነቃኔ እሷ ከአንደኛው ጋር ከዛኛው ከጓደኛ ተብዬው ጋር አልጋ ላይ ተኝታለች። እኔና ያኛው ደግሞ ታች ፍራሽ ላይ ተኝተናል። ከዛ ይሰማል አቡዬ አትሰሚም? ሚዩት ነኝ ለካ ሚዩት ሞኒና ስትጨርስ ደውልልኝ ብላው ሲጨርስ ደውሉላት ይሆናል ላይ መጣችሁን ይመች እንደገባችሁ ቤት አላየውም ስትይ ሲጨርስ ጓደኛ እኔ ተበላሽቼ ለምን እሷ ጨዋ ሆና ትኑር እኮ ነው። እሷ ለምን ንጹህ ሆና ትኑር? እኔ እንዲህ ተበላሽቼ ብላ ነው የእሷ ህይወት ስለተበላሸ እንጂ ለምን ንጹህ ሆነሽ ትኖራለሽ? ባላ አስቀምጣ እሺ ውዴ እና እኔ እንግዲህ አብሮ እንደተኙ ነው እንጂ ታዲያ ወንድና ሴት አብረው ተኙ ነው ያደረጉ ነው አብረው እንደተኙ ነው እንጂ ማድረጋቸውን አላውቅም። ልትይ ነው ላይክ በቃ እኔ ጭንቅላቴ ውስጥ ቶሎ እንትን ነገር አይመጣም። ቶሎ አልነቃም። የሆነ ነገር ሲደረግብኝ ከባዳ ወንድ ጋር እንዴት ሴት አብራ በአንድ አልጋ ወይ በአንድ ፍራሽ ከተኛችና ምንም አላረኩም ካለችኝ ሶሪ እኔ ጅል ካልሆንኩ በስተቀር አላምናትም፣ በፍጹም አላምናትም። የእናቷ ልጅ ወንድሟ አይደለ ከባዳ ወንድ ጋር ተኝታ ምንም አላረግንም ቦታ ስለሌለን አብረን የተኛ ነው ልትለኝ ነው? እሺ በዛን ሰዓት እኔ አልጠየኳትም። ለምን መሰለሽ እኔ ብዙ ላይፍ ያየውኝም አይደለሁም ውጪ አላቅም። እኔ በቃ የሆነ ድንዝዝ ማለት ድንዝዝም አይደለም ኤጅም ስለሆነ ነው። ገና 18 አልሞላኝም። ብዙ ውጪ ወጥቼ ያየው ልጅ አይደለሁም እና ብዙ አላቅም። በዛን ሰዓት ነው የምልሽ ብዙ ነገር አላቅም። ግን አልጠየኳትም። እኔ ምን ያርጉ አልጠየኳትም። ግን ይሄ ነገር ሲሆን እንዲህ በቃ ምናምን ስትለኝ እንዴት ግን እንደዚህ ምናምን ብዬ በጣም እንትን አልኩኝ ማለት ነው። ከዛ ተስፋ ቆረጥኩኝ። ታውቂያለሽ አቡዬ በጣም ተስፋ ቆረጥኩኝ ምናምን። ከዛ ለራሴ ምን አልኩኝ እስቲ ሊያው አልኩኝ። ልጁን አላውቀውም ምን ይሁን በነጋታው ምን አልሽ? በነጋታው ስትለቂ ካንቀፍሽ ለምን እንደዚህ ያደረክ ያለ ፍቃዴ ለምን ምናምን አልሽ? ብዬዋለሁ። እኔ ተፈላልገን ነው ያደረግነው አለኝ። ማለት ስካር ላይ ብትሆኝም ስስምሽ እንትን ብዬ ነው። አልተከላከልሽኝም? ወይኔ ለምንድን ነው 10 የሚደውል? አይ ስልኬ እንደዚህ ስጠጋበት ስክሪን ሙቭ አድርጌ እያለኝ ነው። ለዛ ነው እንጂ የሚቋረጠው እየተደወለልኝ አይደለም። እና ጓደኛዬ እንደዛ እንዳለችኝ ወጣን። ከዛ እኔ ታውቂያለሽ አቡዬ በቃ እንትን ምን አልኩኝ መሰለሽ ሊያው በቃ አብሬ ባልወደውም አብሬ ልቀጥል ብዬ ወሰንኩኝ ከራሴ ጋር ማለት ነው። እሷ ምንም አልመሰላትም እንደዛ መፈጠሩ ምንም ማለት አይደለም ለሷ ገባሽ? እና እኔና እሱ ቀጠልን። እንደዛ ሆኖ ሳምንት ቀጠልን። ስንቀጥል እኔ ትምህርት እማራለሁ። ከትምህርት በኋላ ነው የማገኘው። ከትምህርት በኋላ ነው ከልጁ ጋር የምንገናኘው። እና በጣም ልጁ በጣም ነው የሚናገረው፣ ያሳምነኛል። ምንም ቢፈጠር አታስቢ ምናምን ብሎ ብዙ ነገር ይለኛል። ከዛ ኦኬ አልኩትኝ። ኖርን አንድ ላይ ማለት ነው። ይቅርታ አቡዬ አንዴ ችግር የለም ማሪ ደርሰሽ ነኝ። በጣም ያሳዝናል የሴት ጓደኛ ነገር። ለዚህ ነው የሚመስላችሁን ጓደኛ ካልሆነ በስተቀር አትያዙ እያሉ በልጅነታችን እናቶቻችን የሚመክሩን። አንቺ ጨዋ ሆነሽ ዱርዬ ጓደኛ ከያዝሽ ለምን እሷ ጨዋ ሆነች? ለምን እሷ ህይወቷ ንጹህ ሆነ? ለምን እሷ ራሷን ጠበቀች ብላ እሷ ሱሰኛ ከሆነች ሱሰኛ ልታረግሽ ነው የምትፈልገው ግዴታ። እሷ ሴሰኛ ከሆነች ከስሉ ጋር የምትጋደም ከሆነ አንቺንም እንደዛው ነው ልታረግሽ የምትፈልገው። ለዚህ ነው ጨዋ ሆናችሁ ዱርዬ ሴት ጓደኛ አትያዙ እያሉ ከከሌ ልጅ ጋር አትግጠሙ እያሉ እናቶቻችን እንትን የሚሉን ለዚህ ነው። አቡዬ መጥቻለሁ። እናታችን አንሰማም እንጂ። እሺ ማሪ እየሰማሁሽ ነው የኔ ፍቅር። ቀጥይ ማሪ። ከዛ አብረን ስንቀጥል ያው ሳምንት ሆነን ወንድሜ ስለዛ ጉዳይ ማለት ጓደኛው እንደያዝኩኝ ምናምን አያውቅም። ያው እንግዲህ በድብቅ ነው
ምናልባት ከትምህርት እንዳታቋርጭ እሺ። እየሰማሁሽ ነው። እዚህ ጋር ከቁም ሳጥን ውስጥ ልብስ እያወጣሁ እያዳመጡሽ ልብሶቹ እዚህ ጋር አድርጌ እያጣጠፍኩ እንድከት እንዳታቋርጭ። የለችም ብለሽ እንዳታስብ። እዚህ ጋር ነኝው እዚህ ጋር እሺ። ከዛ እንደዛ ብለን አብረን ቀጠልን። ሳምንት ሆነን ኦልሞስት። ከዛ ታመምኩኝ። እኔ ስታመም ምግብም አልበላም። ታመምኩኝና ሆስፒታል ወሰደኝ ልጁ። ሆስፒታል ሲወስደኝ ስንት ቀን ሆነን መሰለሽ? ላይክ 13 ቀን ምናምን ሆኖኛል። እና እርጉዝ ነሽ አሉኝ። እርጉዝ ነሽ ሲሉኝ እና ምግብም አልበላም ነበር። ግልኮዝ ሰጡኝ። አቅሙ የለሽም ብሎ ግልኮዝ ሲደቅኑብኝ ሙሉ ቀን በግልኮዝ አደርኩኝና አይሚን ዋልኩኝና ዶክተሯ ምን ትለኛለች? ማደር አለብሽ ትለኛለች። በጣም አቅም አንሶኛልና ማደር አለብሽ ትለኛለች። እኔ ደግሞ ወንድሜ ስለሚቆጣኝ አላድርም አልኳት። አላድርም ባይሆን ነገ መጣና ነገ ሌላ ግልኮዝ ወስዳለሁ ብዬ ነገርኳት። እሱም ዶክተሩን አሳመናቸው። ኦኬ አሉኝ። ከዛ የግሉኮዝ ነው መሰለኝ አይኔ አብጧል። ሁለቱ አይኔ በጣም አብጧል። ላይክ ምን የሆነ ነገር የሆንኩ ነው የምመስለው። እቤት እንደሄድኩኝ አይኔን አየኝና ምን ሆነሽ ነው አለኝ ወንድሜ። ምን ሆነሽ ነው ሲለኝ ጸጉር ስንሰራ ጸጉር ተቃጥሎብኝ ነው ብዬ ምክንያት መቼም አያሳምንም። ምክንያቱ ግን በቃ መዋሸትም አቃተኝ፣ ትክክል መናገርም አቃተኝ። በቃ ጸጉር ስሰራ ተቃጥሎብኝ ለዛ ነው አይኔ እንደዚህ ሆኖ ብዬ ብቻ ምሳጠሁት እና አላመነኝም። የግሉኮዙ ስንተኛ የግሉኮዝ ነው መሰለኝ ሌሊት ተነስቼ ሽንቴ ሸኝቼ አላውቅም። የዛን ሰዓት ግን ተከራይተን ነበር የምንኖረው። ሽንት ቤቱ ከቤት ውጪ ነው። ወጥቼ ስሸና ሽንት ቤት ሲሄድ ሰምቶኛል መሰለኝ እና እሱ ለራሱ ምን ብሎ አስቧል? የሆነ ነገርማ ሆናለች ብሎ በማግስቱ ሆስፒታል ሊወስደኝ ነበር እቅዱ ከስራ እንደመጣ። ከዛ ሲነጋ አልናስነው ማለት ነው። እርግዝና ይፈጠራሉ የምትሉ ሴቶች ካላወቃችሁ ግቡና ጎግል አንብቡ። እንትን ቴስተር ራሱ ቤት ውስጥ ማወቅ ትችላላችሁ። 13 ቀን እርግዝና ማወቅ ይቻላል። 13 ቀን ማለት እኮ ኦልሞስት 2 ሳምንት ነው። የ2 ሳምንት እርግዝና ማወቅ ይቻላል አይቻልም? ሂዱ ሐኪም ጠይቁ ከፈለጋችሁ። ሂዱ ጎግል ላይ ሰርች አሉ ከፈለጋችሁ። ቀጥይ ውዴ። እና ይሄ ከዛ ነጋ። እኔ ትምህርት ሄድኩኝ፣ ወንድሜ ስራ ሄደ። ግን ወንድሜ አቅዷል ኦልሬዲ ማታ ከስራ ስመጣ ሆስፒታል እንደሚወስደኝ ግን አልነገረኝም። ይሄ በኋላ ነው የነገረኝ። ከዛ እኔ ጠዋት ትምህርት ቤት እንደሄድኩኝ በዛው ቀረው፣ አልተመለስኩ። ልጁ ምን ይለኛል? አትሂጂ ወንድምሽ ቢያቅ ይነጥቀኛል ብሎ አትሂጂ አለኝ። ከዛ እንደ አክስት ምናያት ቤተሰብ ነበረችን፣ ለሷ ሄደን ነገርናት እና በጣም አሳመናት። እሷ በጣም ይቅርታና ልጁ አለመካዱን አድንቄዋለሁ። ስታረግዢ ዞር በያለ ማለቱ አለመካዱ እሱ አላለም ማለት ላይክ በጣም ልጅ ይፈልግ ነበር። በኋላ ሳቀው ልጅ ይፈልጋል እና በዛን ሰዓት እንደውም ስራም አልነበረውም። ላይክ የሆነ ትምህርትን ማንጃ ፍቃድ ትምህርት ይማር ነበር። ቤተሰቦቹ ነበሩ ኮስቱን እንትን የሚሸፍኑት። ደህና ቤተሰብ አለው። እነሱ ናቸው። የአፋር ልጅ ነው። ከአፋር ይላክለታል ብር። እሱ አዲስ አበባ ይማራል ተከራይቶ። እንደዚህ ነው እንጂ የራሱ ገቢ ራሱ አልነበረው። እኔ በዛን ሰዓት ገቢው ምንም አልታየኝም። ብቻ ተስፋ የቆረጥኩት በቃ የመጀመሪያ የነካኝ ሰው ስለሆነ ከዚህ በኋላ ከሱ ጋር ልሆን፣ ምናልባት ይሄ ልጅ እድል ይዞልኝ ይመጣ ይሆናል ብዬ ነው እኔ ተስፋ እንትን ያልኩት እንጂ ምንም አይነት ነገር ኖሮኝ አይደለም በዛን ሰዓት። ከዛ ኦኬ አልኩትኝ። አትሂጂ ሲለኝ ኦኬ አልኩትኝ። አክስቴ ጋር ሄድን። እኔና በቃ ከኔ ጋር ትሆናለች ወንድሟን አሳምኑልኝ ምናምን ብሎ ለመናቸው። ከዛ አክስቴና ባሏን አክስትሽና ባሏን እኔ ወዳታለሁ ፈልጋታለሁ ወንድሟን አሳምኑልኝ ብሎ ለአክስትሽና ለባሏ ነገራቸው። ከዛ አሳመናቸው። አንድ ከጓደኛሽ ጋር ከዛን ቀን በኋላ
ሰላም ናችሁ? እንደ ድሮ አብራችሁ ትወጣላችሁ ምናምን ምናምን? እኔ አላኮረፍኩባትም፣ እሷም ምንም አልመሰላትም፣ ይቅርታም አላለችኝም። ግን ምን አለችኝ? ግን ትወጂዋለሽ አለችኝ። እኔ መውደድ ሳይሆን አልኳት። ግን በቃ እኔ ምኞት የነበረው ከአንድ ሰው ጋር መቀጠል ነበር እና ተስፋ ቆርጫለሁ። ምናልባት ይሄ ልጅ ጥሩ ሊሆን ይችላል ሊየው ብዬ ነው። በዛ ላይ አሁን ደግሞ ኦልሬዲ አረገዝኩ። ግን እንደ ማርገዜ ስታቅ በጣም ፈራች። እሷ ማርገዝ በጣም ስለምትፈራ ወይኔ አረገዝሽ እኮ ምን ልትሆኝ ነው ምናምን ብላ እንትን አለች። ከዛ ግን የእሱ ነገር ስታይ ለነገሩ እሱ ደህና ፋሚሊ አለው፣ ይንከባከብሻል፣ አይዞሽ አትፍሪ። ማርገዝ የምትፈራው ባሏን እዛ ሀረር አስቀምጣ እዛ አዲስ አበባ ስለምትማገጥ እኮ ነው። እየማገጠች ከውሽማዋ ታርግዝ። ለዛ እኮ ነው እርግዝና የምትፈራው እንጂ የትኛውም ሴት ከባሏ ማርገዝ አትፈራም። አዎ እኔም እንድበረታ ያደረገኝ አስቢ እኔ ያለው ምናምን ብሎ በጣም በአፉ ያላለው ነገር የለም በዛን ሰዓት ነው የምልሽ። ከዛ እንደዛ ብለን አሳለፍን። አክስቴ ኦኬ አለች፣ ባሏም ኦኬ አሉ ሊያሳምኑት ወንድሜን። ከዛ መርሻ ደወለልኝ። አመጪም እንዴ ብሎ ሲደውልልኝ እኔ አላነሳሁትም። ላክስቴ ሰጠኋት ስልኩን። ላክስቴ ስሰጣት ነገረችው፣ ማውራህ ነገር አለ አለችው። እና እየወረጠ ከሳሪስ ወደ ሜክሲኮ መጣ። የእሷ ቤት ከትምህርት ቤታችን ቅርብ ነው እና መጣ። እንዴት ብለሽ ልታይ ነው? አይኑን የወንድምሽ ጨነቀ። እሺ አላየሁትም። እሷ ቤት ሊመጣ እኔ ጓደኛዬ ቤት ሊሄድ እሷ ጋር መጥቶ ግን እሷ ልትነግረው ለብቻው ነው እንጂ እኔማ ፊቱ ማየት አልችልም በዛን ሰዓት። ከዛ መጣ። እሷ ቤት ሲመጣ ነገረችው። ተደወለልኝ። ሲደወልልኝ ሄድኩኝ እሷ ቤት። እሱ ደውሎልኝ ነይ ብሎኝ ማለት ነው። ከዛ አይሆንም ይሄ ልጅ አይሆንም። አንደኛ ነገር ቤታችን የወለደም የለም። እኔ የመጨረሻ ነኝ። ትላልቆች ሳይወልዱ በዛ ላይ በዚህ እድሜሽ በዛ ላይ ማታውቂው ልጅ እንዴት ይሆናል ብሎ አይሆንም አለኝ ወንድሜ። አዎ በወንድሜ ላይ አልፈርድም፣ ግን በጣም ተቆጣኝ። በዛን ሰዓት በጣም ተቆጣኝ። ማንም አይፈርድበትም። እሱ እህቱን ከመቀሌ አምጥቶ አዲስ አበባ ቤት ተከራይቶ አብሮ እያኖረሽ እየለፋ እያበላሽ እያጠጣሽ እያስተማረሽ አንቺ እንደዚህ ስታደርጊ ማንም እሱ ላይ ሊፈርድ አይችልም። ትክክል፣ እሱ ትክክል። እንደ ወንድም ጀግና ወንድም ነው። ትክክል ነው። እሺ በጣም ከዛ እንደዛ አለኝ። አክስቴም እንደዛ ብላ ነበር። ግን አክስቴ ብዙ ላይፍ አሳልፋለች እና ምን ትለዋለች? ምናልባት ይሄ ልጅ ጥሩ ሊሆን ይችላል፣ ለምን ይሆን ከሚወርድ ልጁ ለምን አይወልዱትም ብላ ትንሽ ቀስ አድርጋ ታሳምነዋለች ወንድሜን። ግን ወንድሜ አይሆንም አለኝ። አይሆንም አለ። ከዛ ጤና ጣቢያ ወሰዱኝ እንድታስወርጂ ማለት እንትን ዶክተሯ ሊያወሯት እንዴት ምን ማድረግ እንዳለብን ገና አንደር 18 ነኝ። ስለዚህ ምን ማድረግ እንዳለባት እንሂድና እንጠይቃቸው ተብሎ ሄደን ስንሄድ ጊዜ እኔ የአንገት ክር ነበረኝ አንገቴ ላይ እንደዚህ ጥቅልል አደረኩት። የአንገቴን ክር በቃ ለመሞት ማለት ነው። በክርሽ እንደዚህ ራስሽ ልትገይ እዚህ የአንገቴን አዞርኩት እንቅ እስከሚያደርገኝ ድረስ። ከዛ እንደዛ ሳረግ አክስቴን አይታ የው ልክ ልጅቷ ለማስወረድ ስንልኛ እሷ ግን ራሷ ልታጠፋ ነው ብላ እንትን ትለዋለች፣ ትቆጣዋለች ወንድሜን። ስትቆጣ ወንድሜ በጣም ተናደደ። በቃ ይሄ ልጅ እወልደዋለሁ ካልሽ ንገሪው ልጁን ሽማግሌ ላክ። አይሆንም አንተን አልሰማህም እሱን ነው የምሰማው ካልሽኝ ሽማግሌ ላኩና ከዛ የሚሆነውን እናያለን ይለኛል። እንደዛ ሲለኝ አትሊስት ትንሽ ተረጋጋው። ኦኬ አልኩት። አሁን እንልካለን ብዬ ሄድኩኝ። ከዛ ነገርኩት ለልጁ ስነግር በጣም ደስ ብሎታል እሱ በማርገዜ። ለቤተሰቦቹ ደውሎ እኔ እንዳረገዝኩኝ ጓደኛ እንደያዘና እንዳረገዝኩኝ ይነግራቸዋል። እና ደስ አላቸው እነሱ ራሱ በጣም ልጅ ይወዳል። ሀብታም ምን አለበት እናቴ? ድሀ ቢሆኑ ነበር የሚደነግጡት። ሀብታም ምን ችግር አለው? ልጅ ይወዳል ሀብታም። በጣም ነው ደስ ያላቸው። እንልካለን አሉ። ኦኬ በቃ ይላካል አልኩት። ወንድሜን ይላካል አይዞ ምናምን ብዬ እኔ ብቻ ትንሽ አባበልኩት። ከዛን ቀን በኋላ ተመልሼ ቤቷ አልሄድኩኝም።
ከዛን ቀን ተመልሼ እሱ ቤት አልሄድኩኝም። ለምን በቃ ስልኩ ቀየረ ወንድሜ። እንዲያገኘኝ አይፈልግም። በቃ ዘጋኝ። ታውቂያለሽ ማለት ነው ወንድምሽ? አዎ ዘጋኝ። በጣም ዮርዲ እንደው ያንቺ ወንድም በጣም ጥሩ ወንድም ነው። የኔ ወንድም ቢሆን አስሮ ገርፎ በርበሬ ያጥናኝ ነበር። የምር ያንቺ ወንድም ጥሩ ነው። ቆይ እንትኑ ኔትወርኳ ነው መሰለኝ ትመለሳለች። በጣም መሳጭ ታሪክ የምር የኔ ወንድም ሱሪ እንኳን ለብሼ ሲያገቡ በፊት እየኮረከመ ነበር ወደ ቤት የሚያስገባኝ። ምን አባሽ ነው ፀጉሬ ከተከፈተ ይቀጠቅጠኝ ነበር። መሪ ነው ወይ ማሪ? አሁን ተመለሽ። ያቆምሽው ምኑ ጋር መሰለሽ? ወንድምሽ ዘጋሽ። አዎ ስልኩ ብሎክ አድርጎኝ ይሁን ምን አድርጎኝ ይሁን ግን በቃ ከኔ ራቀ። ቤተሰብ ላኪ ያለኝ ማለት ሽምግልና ይላካለ። በቃ ከዛ በኋላ አላወራኝም። በቃ ምንም ቢወደኝም አልቻለም መሰለኝ እንትኑ ተወኝ በቃ። ከዛ እኔም አልሄድም እሱ ጋር፣ እሱም እኔ ጋር ይመጣል። በቃ ከልጁ ጋር መኖር ጀመርኩኝ። እኔ ቤት ውስጥ የምንኖረው ሽማግሌ ላከችው። ቆይ የዛ ቀን ለመጨረሻ ጊዜ ከወንድምሽ ጋር የተገናኛችሁት አክስትሽ ቤት አክስትሽ ጠርታው ራስሽን ልታጠፊ ስትይ ይኸውልህ ምን አስወርጂ የምትላት ከሆነ ራሷን ታጠፋለች ስትለው ወንድምሽ ተናዶ እሺ በቃ እምቢ ካልሽ ሽማግሌ ላኩ ብሎ ጨርሶ ሄደ። ከዛ በኋላ በቃ ተገናኝተው ስልክ ስትደውይ አይሰራም ብሎ ካርጎሽ ይሁን ቁጥር ቀይሮ አታውቂም። አዎ ከዛ በኋላ አግኝቼው አላውቅም። እሺ ከዛ ከሱ ጋር መኖር ጀመርን። ቤት ውስጥ የምንኖረው እኔ እሱና ልጅቷ ጓደኛዬም አብራን ነው የምትኖረው። ሶስታችን ነው የምንኖረው። እንዴ ለብቻችሁ ለካ ስራ የለውም። ለብቻችሁ ቤት አልተከራያችሁም? አዎ ስራም የለውም። እንደዛ ነበር የሚኖሩት ድሮም። እኔ ስገባም ሶስታችን ነበር የምንኖረው። እሺ እኔና እሱ አልጋ ላይ እንተኛለን፣ ፍራሽ ላይ ነው እና ለተወሰነ ጊዜ እንደዚህ። ከዛ ቤተሰብ ጋር እሱ ከዛ ሽምግልናው ካሁን እያለ 2 ወር 3 ወር እያለ እየሄደ ሽምግልና እስከዛ ድረስ አልተላከም። አባቱ እልካለሁ ይላሉ። ከዛ ደግሞ አላኩ። ከዛ እኔ ቁጥራቸው ወሰድኩኝ። የአባትየው ቁጥር እየያዘኝ ነው አባትየው ቁጥር እሺ የአባትየው ቁጥር አባቱ ጋር ደወልኩ። እሺ አባቱ ጋር ደወልኩኝና ነው ሽምግልና ማይላከው እኔ እንደዚህ ሆኜ ስንት ነገር ወንድሜ ዘግቶኝ ስንት ነገር ከፍዬ ለምንድን ነው ሽምግልና ማይላከው ብዬ እኔ 1 2 3 ደወልኩላቸው አባቱ። ከዛ እልካለሁ ልጄ እያሰላችሁ አንድ ቤት እየኖረ ነው እሱን አትጠይቂው ማሪ። እሱ አብሮሽ አንድ ቤት እየኖረ ነው እሱን አትጠይቂው። እሱ ምን ይላል? ለምንድን ነው ሽማግሌ እስካሁን ቤተሰቦች ጋር ያላኩት ስትይው ምን ይላል? ይልካሉ ራቅ ስላለ ቦታው ለዛ ነው። ግን በቃ ይልካሉ፣ አይዞሽ ጠብቂ እንጠብቅ ምናምን ነበር የሚለው። እና እንዲቆይም ያደረገው ምክንያት አንዱ ወንድሜም ስለማያወራኝ ነው። ወንድምሽ ስለማያወራሽ ሽማግሌ የቆየበት ምክንያት እንዴት ምን ያገናኘዋል? ማለት ኦልሬዲ አድሬሱን ሰተሻቸው ቀጥታ ይሄዱ ይኖር። ወንድምሽ ጋር ነው የሚላከው ወይስ መቀሌ ነው የሚላከው ሽማግሌ? እናት አባትሽ ጋር ነው የሚላከው? መቀሌ ነው የሚላከው። ኦኬ ግን እምልሽ ወንድሜ አብሮን ቢኖርና ቢያወራው ማለት ላይክ እሱ በቃ ስለ ኢግኖር ስላደረገኝ በቃ ምንም አያመጡም፣ ማንም አይጠይቀኝም። እዚህ ከእሱ ነበር እሱ ማያወራትን በማለት ነው መሰለኝ አላከ ማለት ተንዛ ብሮ ወንድሜ ደውሏል፣ መቼ ነው ሽማግሌዎቹ የሚመጡ እያለ ነው እያልሽ እንትን ያለሽ
በጣም ነበር የሚፈራው ስራው ማለት ላይክ በጣም ነበር የሚፈራው። ከዛ በፊት ሊያዩ ራሱ በጣም ነበር የሚፈራው ወንድሜ እና እኛ በጣም ኃይለኛ አባትን ያሳደገን። ነገር ግን ያንቺ ማርገዝ ወንድምሽን አስደፈረው። በቃ እህቱን አስረግሻታለሁ ምንም አያመጣም ከዚህ በኋላ መቼም እርጉዝ እህቱን አይለያየኝም ብሎ አስቦ ነው እንደዛ ብሎ ቆየብን። ከዛ ሲቆይ አባቱ ጋር 2-3 ደውዬ አባቱ ኦኬ ብለውኝ እንልካለን አይዞሽ ልጄ ምናምን ይሉኛል። ከዛ ልጁ በዛ መሀል ልጁ ማምሸት ጀመረ ውጪ። አንቺ ነቁሳ ለቤት አስቀምጦ ከዛ በፊት ግን አንድ ነገር አለ ያልነገርኩሽ። ከዛ በፊት እቺ ጓደኛዬ ተብየው ትጠፋለች ከቤት ሳትነግረን ወጥታ ሄደች። ከዛ በፊት እሱ ማምሸት ምናምን ከመጀመሩ በፊት እሷ ወጥታ የት እንደሄደች አላውቅም፣ ግን አገር ቀይራለች ተባለ። ሳትነግረኝ እኔን ቻው ሳትለኝ እሱንም አልነገረችኝም ነው ያለኝ። እሱ ምናልባት አውርቶም ሊሆን ይችላል አላውቅም። እሷ ሄደች። ስትሄድ እኔና እሱ ብቻ ቀረን። ከዛ ጎረቤት አሉን። እሱ ማምሸት ሲጀምር እኔ እነሱ ጋር ነበር ማመሸው። እሱ እስኪመጣ እዛ ቤት አልቆይም ነበር ብቻዬን። እኔ ኦልሞስት 4 ወር ሊሞላኝ ነው በቃ ይኸውልሽ። እስከዛ ሽማግሌ አልተላከም። እኔም በጣም ጭንቀት ላይ ነኝ። ማንም ቤተሰብ አያወራኝም። ከዛ ደግሞ ስልክ እሱ አልነበረውም ስልክ የኔ ስልክ ወሰደ። እኔ ስልክ ነበረችኝ፣ ደህና ስልክ ነበረችኝ ከመቀሌ ይዣት የመጣው እና የኔን ቆፎ ወስዶ የሱ ሲም ነው እሱ እኔ ስልክ ላይ የከተተው እና የኔ ስልክ ስዊች ኦፍ ነው በቃ ማንም አይደውልልኝ። ማንም የሚደውልልኝ እሱ ጋር ደውሎ ነው የሚያገናኘኝ። እኔ መደወል ስፈልግም ቁጥር አውጥቼ በሱ ስልክ ነበር ምደውለው እና ብዙ ሰው ጋር አልደውልም ነበር። እኔ ጓደኛ ምንም የለኝም። ቤተሰብ ጋር ቢሆንም መደወል አልፈልግም በዛን ሰዓት። ለምን? አንደኛ ነገር በጣም ጭንቀት አለኝ። ሽማግሌ ስላልተላከ በዛን ሰዓት ደውዬስ ምን እላቸዋለሁ በማለት በቃ ዝም ብዬ ብቻዬን በቃ። ከዛ ጎረቤት አሉን እነሱ ጋር መብላት ስፈልግ እነሱ ጋር ሄጄ ሲደብረኝ እነሱ ጋር ሄጄ ነበር ማመሻው እና እስኪመጣ ድረስ እነሱ ጋር ነበር ማመሻው። የሴትን ህይወት እንዴት እንደምታበላሽ አያችሁ። ሴት ጓደኛ ድምጿ አርጋታ ወደዚህ ሴት በጣም her brother is handsome አቡዬ how you know that Mari how you see her brother ቁንጅናውን እየጠየቅሽው ቆንጆ ከሆነ ልታገቢው ጀግንነቱ አስደስቶሽ ለወንድምሽ እዚሁ ትዳር አገኘውለት ማሪ ለወንድምሽ እዚሁ ትዳር አገኘውለት። የወንድምሽን ጀግንነት አድንቃ ልታገባው የምትፈልግ ሴት አለች። ማንኛው ወንድም እንደዛ ያደርጋል እኮ እና ግን በጣም ነበር ወንድሜ የሚወደኝ በቃ በጣም ነው የሚወደኝ። ግን በቃ ባደረኩት ነገር አስከፍቼዋለሁ በዛን ሰዓት። እኔ ማውቄም አይደለም። አንደኛ ነገር ልጅነት አለብኝ አላወኩም ማለት ብዙ ነገር አይቼ ከዛ በኋላ ባስከፋው ራሴን ወቅስ ነበር። ግን በዛን ሰዓት አውቄም አይደለም በቃ ሆነ። እንግዲህ እግዚአብሔር የጻፈው ነው የሚሆነው። ሁሉም ሰው ላይ ሆነብኝ። ከዛ ሀቢ እንደዛ ከሆነ በኋላ እኔ እሱ ሲያመሽ ጎረቤት ቤት ነበር ማመሸው እና ሁሌ ያመሸ ይመጣል እንጂ አድሮ አያውቅም። ግን ያመሻል፣ ይጠጣልም። ጣጥቶ ነው የሚመጣው። ከዛ ሲመጣ ጎረቤት አንኳኩቶ ተንቺም ከነበረ ቀስቅሶኝ ነበር ይዞኝ የሚሄደው ወደ ቤታችን። ከዛ አኮርፋለሁ። ከዛ ይለምነኛል። በቃ አሳምን ነው የሚያደርገኝ። እንደዚህ ኮኝ ነው እንደዛ ኮኝ ነው ይቅርታ የኔ እናት የልጅ እናት እያለ ባፉ ያሳምነኛል። እረሳዋለሁ። የትም መሄጃም የለኝም በዛን ሰዓት። ነፍሰ ጡር ነኝ። የትም መሄድ አልችልም። ኦኬ አልኩት። ኦኬ ለዋለሁ። ሁሌ ሲያጠፋ ይቅርታ ሲለኝ እኔም ይቅርታ ሳደርግለት ከዛ አንድ ቀን አደረ። ጭራሽ ትቶኝ አደረ። ግን ያቺ ጠፋች ብለሻል። ጓደኛሽ ጠፍታለች። ከዛ ቤት የለችም፣ ሄዳለች ቤቱን ጥላ።
ጥላ ሄዳለች። የት እንደሄደች አላውቅም። ስልክም የለም። አልፈለጋችኋትም? እናንተም የት ሄዳ ነው አንቺ ብለሽም አልጠየቅሽውም? አልፈለጋችኋትም? የባሏ ቁጥርም የለኝም። እሱ ባሏን ሲጀመር በራሷ ስልክ ሀረር ያለው ባሏን ሲጀመር በራሷ ስልክ ነበር የምታገናኝሽ። ስለዚህ ቁጥሩ የለሽም። ቁጥሩ የለኝም፣ በራሷ ቁጥር ነው። እና አሁን ደግሞ ሲጀመር ስልክም የለኝም። እኔ እኮ ስልኬ እሱ ይዞታል። ስልኬ ለምን ያደርግልሻል እኔ ነኝ የሚያስፈልገኝ ብሎ እስከምገዛ ስጪኝ ብሎኝ የኔ ስልክ ሰጥቼዋለሁ። እና የኔ ሲም ካርድ አይሰራም፣ ስዊች ኦፍ ነው። የእሱ ስልክ ነው የሚሰራው። እና ልጅቷ በቃ የት እንደሄደች አላውቅም። እሷ አትደውልም። እንግዲህ እሷ ቁጥር ቀይራ ነው። የእኛ ቁጥር ግን አልተቀየረም። እኛ ጋር መደወል ትችል ነበር ግን አልፈለገችም። በዛ መሀል የሆነ ታሪክ አለ። እሷ ራሱ አሁን በስቴፕ እንዲሆኑ የእሷ በኋላ ከዛ ያወቅኩበት ቀን በዛን ሰዓት ልነግርሽ ነው። ከዛ አንድ ቀን አደረ። ሁሌ እያመሸ ይመጣል። በምላሱ ያባብልሻል። የደረስንበትን ለማሳወቅ ያህል በምላሱ ያባብልሻል። የልጅ እናት አይዞ አታኩርፊ ይወድሻል ምናምን እያለ ይደልልሻል። ግን እያመሸ እየመጣ ነበር። አንድ ቀን ግን አድሮ መጣ። እሺ መጣ። ሲደወል አይነሳም ስልኩ። በጎረቤት ሳስደውልለት አይነሳም ስልኩ። ይሰራል ግን አይነሳም። ከዛ ጎረቤት ምን ትለኝ ነበር፣ ዮርድዬ አንቺ እባክሽ ራስሽን ጠብቂ ማለት ምንም ቢሆን ወንድ ነው እና እንደዚህ ሲያምሽ እንደዚህ ሲጠጣ እንግዲህ እኔ በሽታ እንዳይመጣብሽ ብላ በጣም ትነግረኝ ነበር። ጎረቤቴ በጣም ጥሩ ልጅ ነች። እንደዚህ ያለች በጣም ትነግረኝ ነበር፣ ትመክረኝ ነበር። አንዴ የሆነው ነገር ሆኗል። ግን ከዚህ በኋላ ይሄ ልጅ እያመሸ እያደረ ሲመጣ ተጠንቀቂ ትለኛለች። የዛን ቀን ግን ያደረ ቀን በሷ ስልክ እንደውለት አይነሳም። ከዛ እነሱ ጋር አደርኩኝ። ወይ ደውልስ ብራን አንዴ ቆይ ስልክ ያለች እኔም በር ልከፍት ነው። ኖ can you stay with them? I will open the come back. Sit here, talk to them. How are you guys? How are you guys? Read the English comment. Guys, comment. No, read you that. ያደርኩት እኔም መጥቶ ስላልቀሰቀሰኝ እንደ ሁሌው። ከዛ ሲደክመኝ ግን ተኛው፣ እንቅልፍ ወሰደኝ። ከዛ ነጋ። ጧት ለልማዱ መጣና አንኳኳ ቤት። ሲያንኳኳ የተንገዳገደ ምናምን ግን ስካሩ ልቅቅ አድርጎት ምናምን የመጣው እንግዲህ ተኝቶ ምናምን ነው ተነስቶ ነው የመጣው መሰለኝ። ከዛ ማለት እንደ ሞቅ ብሎት ሁሌ እንደሚመጣ አይደለም። ኦሬዲ ስለነጋ ስካሩ ለቀውት ምናምን ነው የመጣው። ከዛ እንደዚህ ኮኝ ነው ታስሬ እኮ ነው እስር ቤት ነበርኩኝ አለኝ። ምን ነው ስለው እዛ ስንጫወት የነበርንበት ቤት ተጣልቶ